እነዚህ 10 ቀናቶች ያመለጡት ሰው ነፍሱን ትልቅ አጅር እንዳስመለጠ ይወቅ። እነዚህም 10 ቀናቶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማ ሚን አያምን አልዓመሉ ሷሊሑ ፊህነ አሐቡ ኢለላሂ ሚን ሃዚሂል አያም። ከነዚህ ቀናት የበለጠ መልካም ስራዎች በአላህ ዘንድ የተወደዱባቸው ቀናት የሉም አሉ ዐለይሂ ሰላቱ ወሰላም። እነዚህም ቀናቶች የዙልሕጃ 10 ቀናቶች ናቸው። እነዚህ 10 ቀናቶች ከረመዳን የመጨረሻዎቹ 10 ቀናቶች ይበልጣሉ። ስለዚህ በእነዚህ 10 ቀናቶች ያ አኽዋን መልካም ስራ የተባለን ሁሉ ስሩ። መልካም ስራ ሲባል ደግሞ ለአላህ ተብሎ የሚሰራና በረሱል ሰለላሁ ዐለይሂ ወሰለም ፈለግ ተከትላችሁ ምንም ሳይጨመርና ሳይቀነስ የሚሰራ መልካም ስራ ነው። ሰላት ወቅቱን ጠብቆ መስገድ፣ ሰደቃ ማብዛት፣ ቁርአን መቅራት፣ ዚክር ማድረግ። በእነዚህ ቀናቶች ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር የሚሉ ዚክሮችን አብዙ። በላሳችሁ ላይ ዱዓም አድርጉ። ከዱዓዎችም ይህንን ዱዓ አብዙ። ረበና አቲና ፊዱንያ ሐሰነህ ወፊል አኺረቲ ሐሰነህ ወቂና ዐዛበን ናር። ባረከላሁ ፊኩም። እነዚህን 10 ቀናቶች በተቻለን አቅም እንጠቀምበት። ወጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።